በሌላ መረጃ የደብረ ጽዮን አስቸኳይ ደብዳቤ በትግራይ ክልል ስልጣን ላይ የሚገኘውና በደብረ ጽዮን ገብረ ሚካኤል የሚመራው የህዝባዊ ወያነ ሓርነት ትግራይ ህወሓት አስተዳደር ለሳውዲ አረቢያ ውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን አልሳውድ ቀጥተኛ የጽሑፍ መልእክት ልኳል። በዚህ በደብረ ጽዮን ተፈርሞ በወጣ ይፋዊ ደብዳቤ ላይ እንደተመለከተው በሳውዲ እስር ቤቶችና ማቆያ ቦታዎች የሚገኙት ስደተኞች ወንጀለኞች ሳይሆኑ በጦርነት በሰው ሰራሽ ረሃብና በከፍተኛ የሰብአዊ መብት ጥሰት ምክንያት ለህልውናቸው ሲሉ የተሰደዱ ንጹሐን ዜጎች ናቸው። በመሆኑም በእነዚህ ስደተኞች ላይ ሊወሰድ የታሰበ ማንኛውም አይነት የቅጣት እርምጃ በአስቸኳይ እንዲቆምና የሳውዲ መንግስት ያለውን የምህረት ባህል በመጠቀም ሰብአዊ ይቅርታ እንዲያደርግላቸው ጥሪ ቀርቧል። ይህ የዲፕሎማሲ እንቅስቃሴ በሰብአዊነት ዙሪያ ያተኮረ ቢሆንም በሀገር ውስጥ ፖለቲካ ረገድ ግን አዲስ የህግና የፖለቲካ ውዝግብን ይዞ ብቅ ማለቱ አልቀረም። የቀድሞው ምክር ቤት መልሶ በማደራጀት የትግራይ ክልላዊ መንግስት የፕሬዝዳንት ጽህፈት ቤት በሚል ስም የተላከው ደብዳቤ ከዚህ ቀደም ክልሉ ይጠቀምባቸው ከነበሩት የጊዜያዊ አስተዳደር ከሚሉ ይፋ መግለጫዎች የተለየ ሆኖ ተገኝቷል። ይሁን እንጂ ራሱን የክልሉ ህጋዊ አስተዳደር አድርጎ የሰየመው ይህ የህወሓት መዋቅር አሁን ላይ ከኢትዮጵያ ፌዴራል መንግስት የተሰጠ ይፋ እውቅና የለም። ይህ የፌዴራል እውቅና ለመኖር ደግሞ የክልል መስተዳደሮች በቀጥታ ከውጭ ሀገራት መንግስታት ጋር የሚያደርጉትን ግንኙነትና የደብዳቤ ልውውጥ ህጋዊ አካሄድ እንዲሁም የሀገሪቱን የውጭ ጉዳይ ፖሊሲ ማዕቀፍ የሚፈታተን መሆኑ ይታመናል። ይህ በእንዲህ እንዳለ ጥሪው የፖለቲካ ይዘት ቢኖረውም ጉዳዩ በቀጥታ ከሰብአዊነት ጋር የተያያዘ በመሆኑ ዓለም አቀፍ ትኩረትን እየሳበ ይገኛል። በትግራይ በኩል የወጣው መግለጫ እንዳመለከተው ሊቀለበስ የማይችል ሰብአዊ ጥፋት እንዳይከሰት ለመከላከል ሲባል የሳውዲ መንግስትና ዓለም አቀፉ ማህበረሰብ ተጋላጭ የሆኑ ዜጎችን የመጠበቅ የጋራ የሞራል ግዴታ አለባቸው። የነ ደብረ ጽዮን አዲስ አስተዳደር ስደተኞቹ ከማንኛውም ጥቃት ተጠብቀው ደህንነቱ በተጠበቀ ሁኔታ ወደ ትግራይ የሚመለሱበትን መንገድ ለማመቻቸት ከዓለም አቀፍ የሰብአዊ ድርጅቶች ጋር በጋራ ለመስራት ዝግጁነቱን ገልጿል። በቀጣይ መረጃ ከመቅደላ የተወሰዱ ቅርሶች ከ158 ዓመታት በኋላ ተመለሱ። በእንግሊዝ ሀገር